ሰላም እንዴት ናችሁ? ዛሬ የምናየው ቴክስት ኦቨርሌይ ነው። ቴክስት ኦቨርሌይ በካፕከት ላይ እንዴት አድርገን እንሰራለን ነው የሚለው ርዕሳችን። ያ ማለት ቴክስት ኦቨርሌይ ለምሳሌ ከጀርባ ያለው የተለያየ ፉቴጅ ሊሆን ይችላል ኢሜጅ ፉቴጅ ወይንም ቪዲዮ ፉቴጅ ሊሆን ይችላል። ሶ የዛ የኢሜጅ ወይም የቪዲዮ ፉቴጅ በቴክስታችን ላይ ሪፍሌክት አድርጎ እንዲታይ ለማድረግ የሚያስችል ነው። ሶ ይሄንን ለመስራት የተለያዩ ኢፌክቶችን እንጠቀማለን። ወደ ቀጥታ ወደ ፕሮጀክታችን እንሂድ። እንደተለመደው እዚህ ጋር ክሬት ፕሮጀክት እንለዋለን። ክሬት ፕሮጀክት ስንለው የካፕከት ኢንተርፌስ ይመጣል። ሶ ከዛ እዚህ ጋር እንገባና ፉቴጃችንን እንወስዳለን። እኔ ለዚህ ብዬ ያዘጋጀሁት አንድ ቪዲዮ አለን። ሶ ይሄን ቪዲዮ እንደዚህ ካስገባን በኋላ ወደ ኪፍሬማችን እናስገባዋለን። እንዲህ ኪፍሬማችን ላይ ከገባ በኋላ ቴክስት ዲፎልት ቴክስት እናስገባለን። ከዛ ሙሉ እናደርገዋለን ከቪዲዮ ፉቴጃችን ጋር እንደምታዩት እንደዚህ ይሆናል። ከዛ በኋላ ቀጥታ ወደዚህ ትሄዱና ፎንቱን ትቀይሩታላችሁ። ለምሳሌ ይሄኛው ፎንት አሪፍ ነው። ሶ ይሄኛውን ፎንት እንደዚህ አድርጋችሁ ትቀይሩታላችሁ። ቴክስታችሁን ቀይሩትና ምን እንበለው ኦቨርሌይ እንበለው። ኦቨርሌይ ቴክስት ብለን እንደዚህ እናስቀምጣለን። ይሄንን ካደረግን በኋላ ቀጥታ እዚህ ጋር እንገባና ኢፌክት ላይ እንሄዳለን። ኢፌክት ላይ ከገባን በኋላ ቦዲ ኢፌክት ብለን ፊልም ኢፌክት ወይንም ፊልም ፍሬም የሚባል አለ። ከዚህ ከእንትን ውስጥ ይቅርታ ኢንተርኔታችን ያስፈልጋል። ኢፌክቶቹን አክቲቭ ለማድረግ ኢንተርኔት ሁል ጊዜ የሚያስፈልጋቸዋል። ቢኮዝ እንደ አዲስ ዳውንሎድ እያደረገ ስለሆነ ሁሉንም ነገር የሚጠቀመው ኢንተርኔታችንን እናበራና እዚህ ጋር ሪሎድ እንለዋለን። ሪሎድ ስንል ይመጣልናል። ይሄ ፊልም ፍሬም የሚለው እንትን ይመጣል። ሶ እዚህ ከመጡ ሊስት ውስጥ እንመርጣለን ወይንም ደግሞ ሰርች እናደርገውና እንወስዳለን ማለት ነው። ያው እዚህ ጋር እንደምታዩት ፊልም ፍሬም የሚል አለ። እሱን ወስደን ከቴክስታችን በላይ እናደርገውና እሱንም ሙሉ እናደርገዋለን። እንደምታዩት የተወሰነ ይሄ ባክግራውንዱን ይሄ ምንድነው ቦርደሩን የፎንታችን ማነው እዚህ ጋር የሚታየውን የስክሪን ቦርደር እንደዚህ ትንሽ ብለርድ የሆነ ጥቁር ነገር ያደርገዋል። ይሄ ደግሞ በጣም ነው የሚያምረው። ከዛ በኋላ እዚህ ጋር ቴክስታችንን ሰሌክት አድርገን አኒሜሽን ውስጥ እንገባለን። አኒሜሽን ውስጥ ከገባን በኋላ ፌድ የምትላለች እሷን ፌድ ኢን የምትለዋን እሷን እንመርጣለን። እሷን ስንመርጥ ያው እንደምታዩት እንደዚህ ይሆናል። ሶ እዚህ ጋር የዱሬሽኑን እንጨምረዋለን 2.7 አካባቢ ቢሆን ሞር ይመረጣል። 2.7 እንደዚህ እናደርገዋለን። እንደምታዩት ጨለም ብሎ ይጀምራል ማለት ነው። እዚህ ጋር እንደምታዩት እንደዚህ ጨለም ብሎ ይጀምራል። ከዛ ቀጥታ ወደዚህ እንመጣና ቴክስታችን ላይ ክሊክ አድርገን ከዛ ስትሮክ እናደርጋለን። ስትሮክ ማለት ምን እንደሆነ በዚሁ አጋጣሚ ታያላችሁ። ስትሮክ ስንጨምር እንደዚህ አይነት ፎርማት ይሰጠናል። ሶ ቲክነሱን ትንሽ እንቀንሰዋለን። ቢኮዝ እንደዚህ ሲሆን በጣም ነው የሚያስጠላው። ሰዎችን ትንሽ ቀነስ እናደርጋትና ከዛ በኋላ ግሉ እናደርጋለን። ግሉ ማለት ግሉ ሲሆን ይሄ ከጀርባ ያለው እንደዚህ አይነት ቪው ይኖረዋል። ሶ እዚችኛዋ ላይ ክሊክ እናደርጋለን። በጣም የተጋነነ እንዳይሆንብን ኢንተንሲቲያችንን እንቀንስና ሬንጃችንን ሙሉ እናደርገዋለን። ከዛ ሻዶ ላይ እንሄድና ሻዶ ስናደርገው ይኸውላችሁ በጣም የሚያምር እይታን ይፈጥርልናል። ስለዚህ ኦፓሲቲያችንን ትንሽ ብንቀንሰው ምን ይመስላል? እንደዚህ ይሆናል። በቃ ይሄን ያህል በቂ ነው። ብለርነስ ብናደርግ ደግሞ እንደዚህ ይሆናል። ይሄን በጣም በዛ። እሱንም ትንሽ ቀነስ እናደርገዋለን። ዲስታንስ እሷም ወደ ላይ ከፍታው ይሄ ከጀርባ ያለው ሻዶ ወደ ላይ እንዲሆን ያደርገዋል ማለት ነው። ስለዚህ ይሄን ካደረግን በኋላ ቀጥታ ወዴት እንሄዳለን? ወደ ቀጥታ ወደ አኒሜሽን ወደሚለው እንሄዳለን። ፌድ ኢን ነው ብለናል ቅድም 2.7 አድርጎልናል። አሁን የሚቀረን ምንድነው? ይሄ ቴክስት ላየር ወይንም ይሄኛው ቴክስት ፉቴጅ የቪዲዮ ኢፌክት እንሰራበታለን። ይሄንን የቪዲዮ ኢፌክት ለመስራት ደግሞ የግድ ምን ያስፈልገናል? ይሄንን ወደ
ቪዲዮ ፎርማት መቀየር አለብን። እሱን ለማድረግ ራይት ክሊክ እናደርጋለን። ከዛ ክሬት ኮምፓውንድ ክሊፕ እንለዋለን። እንደዚህ ሲቀይርልን ቀጥታ እንመጣና ቪዲዮ ላይ እንገባለን። ቪዲዮ ውስጥ ካሉት ምርጫዎች ደግሞ ብሌንድ የምትላለች ብሌንድን እንመርጥና ሞዱን ምን እናደርገዋለን ኦቨርሌይ እንለዋለን። እዚህ ጋር እንደምታዩት ኦቨርሌይ ሲሆን ምን አይነት ቪው ይኖረዋል? ያው በደንብ እንትን ላድርግላችሁና ላሳያችሁ። ስለዚህ ከኋላ ያለው ውሃ ነው። ሶ ቴክስቱ እንደዚህ ይመጣል። ውሃው ላይ ቴክስቱ ያለ ነው የሚመስለው ወይንም የቴክስቱ ኢፌክት በውሃው ላይ እንደምታዩት ይታያል። ሶ ይሄን የመሰለ ቴክስት ኢፌክት ለመስራት ችለናል ዛሬ። በሚቀጥለው ክላስ ደግሞ ሌላ እንደዚሁ አይነት ነገር ይዘንላችሁ እንመጣለን። የምናመጣው ወይንም አዲሱ ታይትላችን እንዲደርሳችሁ ላይክ እና ሰብስክራይብ ያደረጋችሁ የዚህ ቻናል ቤተሰብ ሁኑ። የተለያዩ ፕሮጀክቶችን እንሰራለን። የተለያዩ ጥያቄዎችንም ከእናንተም የሚመጡ ጥያቄዎች ካሉ እየሰራን አብረን ለማየት እንሞክራለን። ለዛሬ የነበረኝ ይሄ ነው። አመሰግናለሁ።